የሩታን ህይወት እየበጠበጡ ያሉ ሁለት ሰዎች ቢኖሩ ሜሪና ዳንኤል ናቸው። ሁላችሁም እንደምታውቁት ሜሪና ዳኒ በአብርሽና ሩታ ህይወት መካከል በመግባት ማለት ነው ቀንደኛ የሆኑ የሩታ ጠላት ናቸው ብዬ ነው እኔ የማምነው ማለት ነው። እንግዲህ ትናንት ወዲያ እንደምታውቁት ማለት ነው አብርሽ ልጁን ሊያይ መጥቶ ነበረ ሩታ ቤት። እኔም እንደነገርኳችሁ በተደጋጋሚ በፈለገው ቀንና ሰዓት መጥቶ ልጁን የማየት መብት አለው። ምክንያቱም ልጁ የሩታም የእሱም ስለሆነ ማለት ነው። ነገር ግን አሁን ሜሪና ዳኒ መጥተው ከዚህ በኋላ አብረዋት ከሩታ ጋር እንደሚኖሩ እየነገሯት ነበረ ማለት ነው። እና ይህ ማለት ደግሞ ቀንደኛ የሩታ ጠላት ናቸው። አንደኛ፣ ሁለተኛ ደግሞ ሁሌም ነገር መቆስቆስ፣ ነገር ማባባስ ይወዱበታል፣ ያውቁበታል ማለት ነው። ከድሮም ጀምራችሁ እንደምታውቋቸው በተለይ ሜሪ የምትባል ሴትዮ ማለት ነው። እንግዲህ አብርሽ ከዚህ በኋላ ልጁን ላይ እዚህ አካባቢ ቢመጣ በጣም እንደምትጣለው ምናምን በተደጋጋሚ ስትናገር ነበር ማለት ነው። ነገር ግን አብርሽ ቤት መምጣት ይችላል። ምክንያቱም ልጁ ነው። ልጁን ማየት ሲናፍቀው ማየት መምጣት ይችላል ማለት ነው። እና በሁለቱ ህይወት መካከል እየገቡ በጣም ከፍተኛ የሆነ ችግር የሚፈጥሩ ሁለቱ ናቸው ማለት ነው። እንደምታውቁትና እነዚህ ሰዎች የሚሉትን ነገር ሁሉ እኔ በተለይ አልቀበለውም። ከክፋት ከምቀኝነት አንፃር ነገሮችን የሚያዩዋቸው ማለት ነው። እና ሩታም አሁን በጣም የምትሸወደው ማመኗ ነው ማለት ነው። እነሱን ማመን የለባትም በፍጹም። እነሱ ወዳጆቿ ሳይሆኑ ጠላቶቿ መሆናቸውን መገንዘብ መቻል አለባት። እንደውም እኔ እንደሚመስለኝ ማለት ነው እንግዲህ እነሱ ያስወሩም እነሱ ይመስሉኛል። ልጅሽን ሊወስዱብሽ ነው ምናምን ብለው ባለፈው ማለት ነው እንደዛ ሩታ ስትደነግጥ ማለት ነው። እና በተደጋጋሚ እሷንም ማስደንገጥ የለባቸውም፣ ልጁንም መረበሽ የለባቸውም ማለት ነው። እንደዚህ አይነት አሉባልታ ወሬ እየፈጠሩ ማለት ነው። እና አሁን እንግዲህ የሩታ ህይወት በጣም እያሳዘነኝ ነው በእነዚህ ሰዎች እጅ ቁጥጥር ውስጥ መሆኗ ማለት ነው። በተለይ አብረዋት መኖር ከጀመሩ አብረዋት ከመጡ ልጅቱ በጣም ከዚህ የበለጠም በጣም ትጎዳለች የሚል ሀሳብ አለኝ። ምክንያቱም ሁሌም መጥፎ ወሬ የማይሆን ነገር ስለሚነግሯት ማለት ነው። እና የእናንተ ሀሳብ ምንድነው? ኮሜንት ላይ ያስቀምጡልኝ ጋይስ።